ሙስሊሞች ሆይ ምንድነው ሃይማኖትሽ? በጣም ብዙ ጥያቄዎች ትጠይቁኛላችሁ። የኔ ታሪክ በጣም ብዙ ነው። ዛሬ የኔን ታሪክ ላጋራችሁ መጥቻለሁ። ሰው ልብስ ለብሶ ሲሄድ ሁሉም ሰው ሲስቅ ደስተኛ ሊመስላችሁ ይችላል፣ ግን እንደዛ አይደለም። የኔ ታሪክ በጣም ብዙ ነው። በጣም ብዙ ቻሌንጆችን ያሳለፍኩ ልጅ ነኝና ዛሬ ስለ እኔ እነግራችኋለሁ፣ ምንም ነገር ሳልደብቅ ማለት ነው። ስለ ሃይማኖቴም ስለ ሁሉም ነገር እነግራችኋለሁ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ ትውልዴ እንግዲህ ኦሮሚያ ክልል ነው፣ ሰሜን ሸዋ አካባቢ ነው እና ተወልጄ ያደግኩት እዛ ነው። ቤተሰቦቼም እዛው ነው እንግዲህ ተወልጄ ያደግኩት እዛ ቤተሰቦቼ ጋር ነው ማለት ነው። ስለዚህ ልጅ እያለሁኝ በጣም እሰራ ነበረ። በጣም በስራ መስራት እወዳለሁ። ጩጬ እያለሁኝ እየተማርኩኝ እሰራለሁ ማለት ነው። ስራ እወዳለሁ። እናም ከቤተሰቦቼ ስነሳላችሁ ቤተሰቦቼ ሙስሊም ናቸው። ዘመዶቼ ምናምን ክርስቲያንም አሉ። እንግዲህ በመሀል እናትና አባቴ ይፋታሉ ማለት ነው። እኔ ያኔ ጩጬ ነኝ፣ ትንሽ ነኝ ማለት ነው። ያው ሲፋቱ በጣም ህይወት ከባድ ሲሆንብን ያው እኔ ትምህርቴን ትቼ ወደ ስደት ሄድኩኝ ማለት ነው። ከስደት መልስም እንግዲህ የራሴ የሆነ ስራ ከፍቼ እየሰራሁኝ እያለ በመሀል ያላሰብኩት ነገር ይፈጠራል። እሱ ምንድን ነው? መተት ያሰሩብኛል ማለት ነው። መተት ሲያሰሩብኝ እንዳላድግ ያለኝን ሸጬ፣ በጣም ይቅርታ ግን ተረብሻለሁ ዛሬ ጋይስ። ምክንያቱም ስለ እኔ ህይወት ሳወራ በጣም ነው የምረበሸው። በጣም ምክንያቱም በጣም ከባድ ስለሆነ ያሳለፍኩት ነገር ማለት ነው። እረበሻለሁኝ፣ ይቅርታ። ለዛም ነው እንደዚህ በዚህ ሲቹዌሽን የመጣሁላችሁ እና ትምህርትም ይሆናችኋል ብዬ ነው እና ስም አልጠቅስም ግን የቅርብ ሰው ነው እንግዲህ ይሄንን ነገር ያደረገብኝ። እንዳልሰራ እንዳልለወጥ ያለኝንም ሸጬ ብን ብዬ ከሀገር እንድጠፋ መተት አሰርተውብኛል ማለት ነው። እንግዲህ ያንን መተት እንዳሰሩብኝ አላወቅኩም ነበረ። እኔ ያወቅኩት መቼ እንደሆነ እነግራቸዋለሁ። ከዛ ያንን ሱቄንም ሽጬ ወርቅም ነበረኝ፣ ወርቄንም ሽጬ ያለኝን ነገራቶች ሁሉ ሽጬ ተመልሼ ወደ ስደት ሄድኩኝ ማለት ነው። ያ ገንዘብም እጄ ላይ የለም። ገንዘቡም እንዳለ ውሃ በላው፣ ምን እንደበላው አላውቅም። እንግዲህ በእውነቱ ስላችሁ ከእጄ ላይ ብሩ ሁሉ ጠፋ፣ ከእጄ ላይ ጠፋ የነበረኝ ብር ማለት ነው። እንግዲህ ስራ ስሰራ ስራውም አልሆነልኝም። ያው እኔ መተት እንደተደረገብኝ አላወቅኩም። ስራም እንዳልሰራ ነው ለካ የተደረገብኝና ስደት ላይ ሆኜ ምንም ሊሳካልኝ አልቻለም። ሰው በጣም ያስፈራኛል፣ ይጨንቀኛል። በጣም ብዙ ነገር ነው የሆንኩትና እሱ ነገርም አልሆነልኝም። ይሄ ነገር ምንድን ነው ብዬ ስጠይቅ በቃ የባህል መድኃኒት ምናምን ነገር አለና እሱን ተጠቀሚ አሉኝ ማለት ነው። የባህል መድኃኒት እንደምንም በስንት መከራ ተፈልጎ የባህል መድኃኒቱን ተገኘልኝ ማለት ነው። ያንን የባህል መድኃኒት ስጠቀም እንግዲህ ለካ
በቡና ነው ያጠጡኝ። በቡና ነው ያጠጡኝ እና በሻይ የሚጠጣ የምታጠብበት ምናምን ነገር መድኃኒት ሰጡኝ ማለት ነው። ከዛ ያ ነገር በመቀመጫ በኩል ነው ይወጣልኝ እና ከውስጥ የወጣው ነገር ብነግራችሁ ማለት ነው፣ ፈርስ ታውቃላችሁ? የአህያ ፈርስ እንደዛ አይነት ነገር ነው ከውስጥ የወጣው። በጣም 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 ለማመን የሚከብዳችሁ፣ ከሰው ሆድ ውስጥ እንደዛ አይነት ነገር ይወጣል ብላችሁ የማታስቡት ነገር ነው የወጣው። በነገራችሁ ላይ ሳልነግራችሁ ያለፍኩት አንድ ነገር አለ። ያስጮኸኝ ነበረ፣ ያስጮኸኛል። ሲያስጮኸኝ እንግዲህ እንዴት እንደተደረገ፣ ማን እንዳደረገ፣ እንዴት እንደተደረገብኝ ስም ራሱ ጠቅሶ ማለት ነው ሁሉንም ነገር ነው ከላይ ላይ እያወራው ማለት ነው። እንግዲህ ይሄ ነገር እውነት ለመናገር ከላይ ላይ ያወራው ነገር ሁሉ እኔ በራሴ የማውቀው ነው። እንዴት እንደሆነ ራሴ አውቀዋለሁ፣ እንዴት እንዳደረጉብኝ። ያወራው ነገር እና እኔ የማውቀው ነገር አንድ ሆነ ማለት ነው። እዚህ ጋር ስም ላለመጥቀስ ነው። እንዴት አድርገው ምን አድርገው እንደሆነ ሲናገር እኔ የማውቀውና እሱ መንፈሱ ያለው ነገር ማች ሆነ ማለት ነው። በነገራችሁ ላይ አንዳንዴ ሴጣን ውሸትም ሊናገር ይችላል። ሰውና ሰው እንዲጋጭም የሚያደርገው ነገር ሊኖር ይችላል። ነገር ግን እሱ ያለውና እኔ የማውቀው የተደረገው ነገር አንድ አይነት ሆነ ማለት ነው። ስለዚህ ያ ሰውም እንግዲህ ያው የቅርብ ሰው ነው። በጣም 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 የሚያሳዝን ነው። በቡና ነው እንግዲህ ያጠጡኝ ማለት ነው። ፀጉሬን ሁላ እዚህ ጋር ፀጉሬን ከመሀል ሁላ ቆርጠው ነው የወሰዱት። እስቲል ፀጉሬ እስካሁን ራሱ አሁን ነው ትንሽ ማደግ የጀመረው፣ እያደገ አልነበረም ማለት ነው። ፀጉሬን ሳይሆን የፀጉሬ ምን ሆኖ ነው ብዬ በጣም ራሴን ጠይቅ ነበረ ማለት በቃ አላሰብኩም። በህልሜ ራሱ እንደዚህ ያለ ነገር ሰው ለዛውም የራሳችሁ ሰው እንደዚህ ያደርጋል ብላችሁ አትገምቱም። እና አንዳንዴ የዋህነታችሁን በጣም ይጎዳቸዋል፣ ፈጣሪ ግን ይከሳቸዋል ማለት ነው። ነገር ግን ለጊዜው ልትጎዱ ትችላላችሁ፣ የዋሆች ማለት ነው። እና እኔ ሰውን በጣም አምናለሁኝ። አንድ ሰው በእኔ ላይ እንደዚህ ያለ ነገር ያደርጋል ብዬ ስለማላስብ ሁሉንም ነገር በቃ እንደ ራሴ ነው የምቆጥረውና አንዳንድ ሰዎች ግን በጣም መጥፎና እድገታችሁን የማይፈልጉ እናንተ ስትበልጧቸው በጭራሽ የማይፈልጉ ሰዎች አሉ። እና ወደ እንትኔ ስመጣላችሁ እንደዛ ነው ያወራው ማለት ነው። ያንን ነገርም እንትን ብዬ ያን ሰው አልጠየኩም። ዳንኩኝ፣ ፈጣሪ ይመስገን ዳንኩኝ። ከዳንኩኝ በኋላ እንግዲህ ስራዬን መስራት ጀመርኩኝ ማለት ነው። አሁንም እንደገና እንግዲህ ያኔ እኔ ሙስሊም ነኝ፣ ያኔ ሃይማኖቴ ሙስሊም ነው። ያኔ ሙስሊም ነበርኩኝ። እሰግዳለሁኝ፣ እቀራለሁኝ፣ ቁርአንም እቀራለሁ፣ እሰግዳለሁ ምናምን ነገር። እንደገና ደግሞ አሁንም ከዳንኩኝ በኋላ አሁንም ደግሞ ምን እንዳደረጉብኝ አላውቅም። መቼም ፈጣሪ ለበጎ ነው፣ የሚወደውን ሰው ነው የሚፈትነው። እና አሁንም ደግሞ ድጋሚ ከአመታት በኋላ አሁንም ድጋሚ እንደዛው አመመኝ ማለት ነው። ስለዚህ ይሄ ነገር ምንድን ነው ግራ ገባኝ፣ በጣም ግራ ገባኝ። እኔ አድሰውብኝ ነው ወይንስ ምንድን ነው የሚለው ነገር ውስጥ የተሰማኝ። ከዚህ በፊት የማውቀው ሰው ነበረ እንደዚህ ያለ ነገር ተደርጎበት በተደጋጋሚ ሲሻለው መጨረሻ ላይ ሃይማኖቱን ቀይሮ እንደዳነ አውቃለሁኝ። እና አሁን እኔ ምን መሆን ጀመርኩኝ መሰላችሁ? የመጨረሻ ደረጃ ላይ ደረስኩኝ። ምን ማድረግ